ዛሬ በዚህ ቪዲዮ እንዴት ፖፖ አፕሊኬሽን ላይ የጠፋብንን አካውንት እንዴት አድርገን እንደምናስመልስ የምናይ ይሆናል። እናንተ አካውንቱን በስልክ ቁጥርም ሆነ በጎግል አካውንት ከከፈታችሁት በቀላሉ መንገድ እኛን መልሰዋለን። ይሄን ቪዲዮ እስከመጨረሻው ድረስ በጥሞና ተከታተሉና ተግባራዊ አድርጉት። አመሰግናለሁ። እሺ ወደዚህ ፔጅ እንደመጣን ከታች ያለችው አናበራና ሎጊን ዊዝ ጎግል የሚለውን ከላይ ያለውን እነካለን ማለት ነው። እሱ እንደነካን የሚመጡልን የኛ ያሉን የጎግል አካውንቶች ናቸው። ከዚህ በፊት የፖፖ አካውንት ተከፍቶበት የማያውቀውን እንመርጥለታለን ማለት ነው። ማሳሰቢያ፣ አዲስ የጎግል አካውንት ሊኖረን ይገባል ማለት ነው። ምክንያቱም ሪከቨር የምናደርገውን ወይም ደግሞ የጠፋብንን አካውንት የምናስመልሰውን አካውንት በዚህኛው ኢሜል እንዲያደርጉልን ሪፖርት ስለምናደርግ ማለት ነው። ስለዛ አዲስ የጎግል አካውንት ሊኖረን ይገባል ወይም ደግሞ መክፈት ይጠበቅባቸዋል ማለት ነው። እሺ እዚህ ጋር ስንገባ ያው እንደበፊቱ አዲስ አካውንት እንደምንከፍተው ይመጣልን። ስም፣ እድሜ፣ የኢትዮጵያ ጾታ ምናምን የሚለውን እናስተካክለታለን ማለት ነው። ያው እናንተ ጾታችሁ ምንድነው? ሴት ነው ወይስ ወንድ ብሎ ነው የሚያስመርጣችሁ። ያው ሴትም እናንተ ሴት ከሆናችሁ ወንድ ደግሞ ከሆናችሁ ወንድ ነኝ ትላላችሁ ማለት ነው። ከዛ በኋላ ከታች ምን የሚል ጽሁፍ አለ? እሺ ከታች ሰሚት የሚለውን ስነኩ አዲስ አካውንት ከፈትም ማለት ነው። ከዛ በኋላ የድሮ አካውንታችን እንዴት እንደምናስመልስ በጥሞና ተከታተሉኝ። መጨረሻ ላይ ያለችዋን ወደ ፕሮፋይል ገጽ ይዛ የምትሄደው እነካለን። ከዛ በኋላ ከፍ አድርገን ኦል ወይም ደግሞ የፊት አሻራ የምናስገባባት ቦታ እሷን እነካና ከታች የሚላለ ፌስ አውተንቲኬሽን የሚላለ እሱን እነካዋለን ማለት ነው። ከዛ በኋላ ከታች ስታርት የሚል አለ ማለት ነው በሰማያዊ። እሱን ከነካነው በኋላ አሻራ እናስገባለን ማለት ነው። የፊት አሻራ ማስገባት የሚጠበቅብን ይሄ አካውንት እኛ እጅ ላይ እንዳለ እንዲታወቅ ነው። የፊት አሻራ ስናስገባ ምን ይሰጠናል? አይዲያችንን፣ የድሮ አይዲያችንን። ይሄ አካውንት አለኮ በዚህ መስራታችሁ ይለናል። የዚህን አይዲ ከዚህ ጋር እንወስደዋለን ማለት ነው። ሴፍ አድርጋችሁ ውሰዱ በቁጥር። የፊት አሻራ ካስገባችሁ በኋላ ኮዳችሁን ይዛችሁ ወደ ኋላ ትመለሱና ሄልፕ የሚላለ ሄልፕ የሚለው ውስጥ ትገባላችሁ ማለት ነው። ከታች አሲስታንት የሚላለ ያው እኔ ማከብላችሁን ንኩት። ከታች ደግሞ ማይ ፊድባክ የምትላለች እሷን ነካታለን። እሺ እዚህ ቦታ ላይ ስንደርስ ያው አይ ሎስት ማይ አካውንት የሚል ቴክስት ትልኩለታላችሁ ማለት ነው። ከታች ሰሚት ብላችሁ ጽሁፉን እዚህ ጋር አስገባላችኋለሁ በጎን። ከዛ በኋላ እንደዚህ ስንልክላቸው እንደዚህ አይነት ሜሴጅ ይሰጡናል። ከ24 ሰዓት በኋላ ኮድ ወይም ደግሞ ድጋሚ መልስ ምት ይሰጡናል ማለት ነው። እንጠብቃለን ማለት ነው። ያው 5 ደቂቃም አይቆዩም። እሺ ጋይስ ያው ትንሽ ቆይተው ነው መልስ ምት ይሰጡን። ከደቂቃውን ከላይ ማየት ትችላላችሁ። ከ27 ደቂቃ በኋላ ነው የመለሱልን ማለት ነው። ለማንኛውም ወደ ቪዲዮአችን እንግባ። በዚህኛው ነው የተላከልን። ስለዛ እሱን ነካዋለን። ከዛ በኋላ ይሄ ጎ ኤንድ ሲን የሚለው አለ፣ እሱን ነካዋለን ማለት ነው። እሱን እንደነካ ነው ከላይ እየተላከበት አለ፣ እሱን ነካዋለን። ከዛ በኋላ ይሄንን ነው የላኩልን ማለት ነው። የጠፋባችሁን አካውንት አይዲ ቁጥሩን ላኩልን ይላሉ ማለት ነው። እንልክላችኋለን። አይዲውን ስንልክላቸው ያው ጽሁፍ መኖር አለበት ፊት ለፊት ላይ የምንጠይቅበት ማመልከቻ ማለት ነው። እሱንም በጎን አስቀምጥላችኋለሁ። እንደቀደሙ ኮፒ አድርጋችሁ ሄዳችሁ ትልካላችሁ ማለት ነው። መጨረሻ ላይ ግን የናንተ የኤጀንት ቁጥራችሁ መግባት አለበት። እናንተ ቅድም የፊት አሻራ ስታስገቡ ያገኛችሁት የራሳችሁ ቁጥር አለ። እሱ መጨረሻ ላይ ታስገባላችሁ፣ የጽሁፉ መጨረሻ ላይ። ስለዛ ትልኩላችኋላችሁ ማለት ነው። እናም በድጋሚ በተጨማሪ ደግሞ የናንተን የኤጀንት የራሳችሁን ማለት ነው የአይዲ ቁጥራችሁን ብቻውንም ትልኩላችኋላችሁ ማለት ነው። ከጽሁፉ ውጪ ማለት ነው ጨምራችሁ እሱንም ትልካላችሁ ማለት ነው። እሺ አሁን እዚህ ጋር በጥሞና አዳምጡኝ፣ ግራ እንዳላጋባችሁ። አሁን ከላይ የተላከው ይታያችኋል የጽሁፍና መጨረሻ ላይ አይዲ ቁጥር አስገብቼ የላኩት ጽሁፍ አለ አይደለ? እሱን ከላክን በኋላ ቴክስት መልሰው ይልኩልናል በኢሜል ወይ በስልክ ቁጥር ግቡ ብለው ማለት ነው። እኛ ኢሜልም ስልክ ቁጥሩም ስለሌለን ድጋሚ የላክነውን ጽሁፍና ከታች አይዲ ያስገባንባትን ብቻ እንልካለን ማለት ነው። አይዲ ብቻዋን ሳይሆን እስከነ ጽሁፉ ያለውን ድጋሚ ስንልክላቸው ይከፍቱታል ማለት ነው። ስለዛ ያን ጽሁፍ ድጋሚ ከላክን በኋላ ስልኩን ከአፕሊኬሽኑ እንወጣና ዘግተን እንወጣና በነጋታው በኢሜሉ ስንገባ ይከፈታል ማለት ነው። እሺ ቪዲዮ ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ስለምን እንዲሰራላችሁ ትፈልጋላችሁ ሐሳባችሁን ኮሜንት ላይ አስፍሩልኝ። እንዲሁም ደግሞ አሁን ባያችሁት ቪዲዮ ላይ ያልገባችሁ ጥያቄ ካለ ጥያቄያችሁን በኮሜንት ላይ አስፍሩልኝ። ቪዲዮ ሰርቼ የመልስበት ይሆናል። አመሰግናለሁ። ቸር ቆዩልኝ። መክፈት ይኖርብናል ማለት ነው አካውንቱን። ምክንያቱም በዚህኛው አካውንት
ሴት ቤት በምን ዙሪያ እንዲሆን እንደምትፈልጉ ዛሬ በዚህ ቪዲዮ እንዴት ፖፖ አፕሊኬሽን ላይ የጠፋብንን አፕሊኬሽን